ሰላም እንዴት አላችሁ? ዛሬ ደግሞ በፓርት 2 ተመልሰን መጥተናል። በባለፈው ቪዲዮአችን በፓርት 1 ሶስት ዋና ዋና ሀሳቦችን አንስተን ለመመልከት ሞክረናል እና ከነዛ መካከል አንዱ ዴፊኒሽን ኦፍ ኬሚስትሪ ነው። ኬሚስትሪ ምንድነው የሚለውንም አንስተን እዛ ላይ ሀሳብ በሰፊው ለማውራት ሞክረናል። ኢምፖርታንሲው ደግሞ አለ። ኢምፖርታንስ ኬሚስትሪ የኬሚስትሪ ጥቅሞች ምንድን ናቸው ብለንም በስፋት እዛ ላይ አውርተናል። ስኬፕ ወይንም ብራንችስ ኦፍ ኬሚስትሪ ብለንም እነዚህን ሶስት ዋና ዋና ሀሳቦችን አንስተን በግልጽ እዛ ላይ ለማየት ሞክረናል እና ያን ቪዲዮ ያላያችሁ ካላችሁ የቪዲዮውን ሊንክ በመጀመሪያ ኮሜንት ሴክሽን ላይ አስቀምጥላችኋለሁ፣ ገብታችሁ ቼክ ማድረግ ትችላላችሁ። በዛሬ ቪዲዮአችን ደግሞ እንዲሁ ሶስት ዋና ዋና ሀሳቦችን አንስተን የምንመለከት ይሆናል። ከነዛ ከሶስቱ ዋና ዋና ሀሳቦች መካከል ዘ ሪሌሽንሺፕ ቢትዊን ኬሚስትሪ ኤንድ አዘር ናቹራል ሳይንስ የሚለው ነው። መጀመሪያ ኬሚስትሪ ምንድን ነው? ኬሚስትሪ ኢዝ ዋን ብራንች ኦፍ ሳይንስ ነው። ኬሚስትሪ አንድ የሳይንስ ብራንች ነው። እዚህ ጋር ኬሚስትሪ አንድ ብራንች ኦፍ ሳይንስ ሆኖ ምንድን ነው ሳይንስ ራሱ በራሱ ምንድን ነው የሚለውን ስናይ ሳይንስ ኢዝ ዘ ፕሮሰስ ባይ ዊች ዊ ለርን አባውት ዘ ናቹራል ዩኒቨርስ። ስለ ዩኒቨርስ የምንማርበት ፕሮሴስ ምን ይባላል? ሳይንስ እንላለን። ከዛን በኦብዘርቪንግ ቴስት በቴስቲንግ and then generating models that is explain our observation። የምናየው የምንመለከተውና የምንሰማውን ነገር ኦብዘርቭ የሚያደርግልን ያን ኦብዘርቭ ያደረግነውን ደግሞ ኤክስፕላይ የሚያደርግልን ሳይንስ ብለን እንጠራዋለን ማለት ነው። ምክንያቱም ዩኒቨርስ በጣም ፊዚካል ዩኒቨርስ ኢዝ ሶ ቫስት ነው። በጣም የሆነ ዩኒቨርስ ስናይ ማለትም ይሄ ከርሰ ምድሯን ስናይ በጣም ሰፊ ስለሆነች በሳይንስ መልክ አጠር ባለመልኩ ለኛ የሚያስረዳን ሳይንስ ነውና ሳይንስ ይሄ ነው። ከዛ there are many different branches of ሳይንሶች አሉ። የተለያዩ የሳይንስ አይነቶች አሉ። ከነዛ መካከል ውስጥ አንዱ ባዮሎጂ ነው። ባዮሎጂ ምንድነው? ባዮሎጂ is the study of living things። ስለ ሊቪንግ ቲንግ የሚያጠናልን የሳይንስ አይነት ምን እንለዋለን? ባዮሎጂ እንለዋለን። በተጨማሪ ደግሞ ጂኦሎጂ አለ። ጂኦሎጂ ኢዝ ዘ ስቴዲ ኦፍ ሮክስ አንድ ኤርዝ። ስለ ኤርዝ እና ስለ ሮክ የሚያጠናልን የሳይንስ አይነት ደግሞ ምን እንለዋለን? ጂኦሎጂ እንላለን። በሶስተኛ ደረጃ ደግሞ እዚህ ጋር ፊዚክስ አለ። ፊዚክስ ኢዝ ዘ ብራንች ኦፍ ሳይንስ concerned with the nature and properties of matter and energy። የማተሮች ፕሮፐርቲ ዊዝ ኔቸር ጋር ኮንሰርኔድ አድርጎ የሚያጠናልን የሳይንስ አይነት ምን እንለዋለን? ፊዚክስ እንለዋለን። ከነዚህ ሶስቱ ጋር ኬሚስትሪ ሲሆን ምን አይነት ሳይንስ ይሰጠናል የሚለውን ደግሞ እዚህ ጋር ስንመለከት ኬሚስትሪ ከባዮሎጂ ጋር ሲሆን ምን ተብሎ ይጠራል? ባዮ ኬሚስትሪ ይባላል። ባዮ ኬሚስትሪ ደግሞ ምንድነው ጥናቱ የሚያጠናው የሚለውን ስናይ ባዮኬሚስትሪ ኢዝ ዘ ስቴዲ ኦፍ ኬሚካል ፕሮሰስ ኦከሪንግ ኢን ሊቪንግ ማተር ይለናል። በሊቪንግ ማተር ውስጥ ያለውን ኬሚካል ፕሮሴስ የሚያጠናልን የሳይንስ አይነት ምን እንላለን? ባዮኬሚስትሪ እንላለን። ባዮሎጂ እና ኬሚስትሪ አንድ ላይ ሲሆኑ ነው ባዮኬሚስትሪ የሚል ሳይንስ የሚሰጠን ማለት ነው። ባዮሎጂ ብቻውን ቅድም ምን ብለናል? እዚህ ጋር ባዮሎጂ ብቻውን ስለ ሊቪንግ ቲንግ የሚያጠና ነው ብለናል። መጥቶ ደግሞ እዚች ጋር ከኬሚስትሪ ጋር ሲሆን ባዮኬሚስትሪ የሚል ሳይንስ ፈጥርና ስለ ሊቪንግ ማቴሪያል ውስጥ ያለውን ኬሚካል ፕሮሴስ ያጠናል ማለት ነው። ምን? ባዮኬሚስትሪ። ጂኦሎጂ ኤንድ ኬሚስትሪ ኦቨርላፕ ኢን ዘ ፊልድ ኢዝ ኮልድ ጂኦኬሚስትሪ እንላለን። ባዮሎጂ ደግሞ ማለትም ኬሚስትሪ ከጂኦሎጂ ጋር ሲሆን ጂኦኬሚስትሪ የሚል ሳይንስ ይሰጠናል። ጂኦኬሚስትሪ ምንድነው ስራው? ጂኦኬሚስትሪ ኢዝ ዲፋይንድ አዝ ዘ ስቴዲ ኦፍ ዘ ፕሮሰስ ዛት ኮንትሮል ዘ አባንዳንስ ኮምፖዚሽን ኤንድ ዲስትሪቢዩሽን ኦፍ ኬሚካል ኮምፓውንድስ ኤንድ አይሶቶፕስ ኢን ጂኦሎጂክ ኢንቫይሮንመንት። በጂኦሎጂክ ኢንቫይሮንመንት ውስጥ ኬሚካል ኮምፓውንዶች ዲስትሪቢዩት የሚደረጉበትና የሚገኙበት ሂደትና መንገድ ምን ይባላል? የነዚህን ሂደትና ኮምፓውንዶቹን የሚያጠና የሳይንስ አይነት ምን እንላለን? ጂኦኬሚስትሪ እንለዋለን ማለት ነው።
በሶስተኛ ደረጃ የምንመለከተው ፊዚክስ ከኬሚስትሪ ጋር ሲሆን ምን የሚል ሳይንስ ይሰጠናል? ፊዚካል ኬሚስትሪ የሚል ነው። ፊዚካል ኬሚስትሪ ኢዝ ዘ ብራንች ኦፍ ኬሚስትሪ ኮንሰርንድ ዊዝ ዘ አፕሊኬሽንስ ኦፍ ቴክኒክስ ኤንድ ቲዎሪስ ኦፍ ፊዚክስ ቱ ስቴዲ ዘ ኬሚካል ሲስተም። ኬሚስትሪ ኮንሰርንድ አድርጎ አፕሊኬሽንስ ኦፍ ዘ ቴክኒክስ ኤንድ ቲዎሪስ ኦፍ ፊዚክስ የፊዚክስ ቴክኒክ እና የፊዚክስ አፕሊኬሽኖቹን በኬሚካል ሲስተም ላይ የሚያጠናልን ወይንም የኬሚስትሪ ብራንች ምን እንላለን? ፊዚካል ኬሚስትሪ እንላለን። በደንብ ያዙች። ፊዚካል ኬሚስትሪ እና ኬሚካል ፊዚክስ ልዩነት አላቸው። ፊዚካል ኬሚስትሪ የኬሚስትሪ ብራንች ሲሆን ኬሚካል ፊዚክስ ደግሞ ብራንች ኦፍ ፊዚክስ ነው። ፊዚካል ኬሚስትሪ ብራንች ኦፍ ኬሚስትሪ ሲሆን ኬሚካል ፊዚክስ ደግሞ ብራንችስ ኦፍ ፊዚክስ ነው። ብራንችስ ኦፍ ፊዚክስ ሆኖ ዛት ስተዲስ ኬሚካል ፕሮሰስ ፍሮም ዘ ፖይንት ኦፍ ቪው ኦፍ ፊዚክስ በቪው ኦፍ ፊዚክስ በፊዚክስ እይታ ስለ ኬሚካል ፕሮሰስ የሚያጠናልን የሳይንስ አይነት ምን እንላለን? ኬሚካል ፊዚክስ እንላለን። በሁለተኛነት ደረጃ እነዛን ደግሞ ይህን ኃይል ካየን በሁለተኛነት ደረጃ የምናየው ሮሉን ነው። ኬሚስትሪ ምን አይነት ሮል አለው በፕሮዳክሽን እና በሶሳይቲው ላይ የሚለውን በሁለተኛ አንስተን እንመለከታለን። ዘ ሮል ኬሚስትሪ ፕሌይስ ኢን ፕሮዳክሽን ኤንድ ኢን ሶሳይቲ ይለናል። በሶሳይቲው ላይ ምን አይነት ተጽዕኖ አለው ኬሚስትሪ ብለን ስናነሳ በመጀመሪያ ደረጃ አግሪካልቸር ላይ ነው ወይንም በእርሻ ኢንዱስትሪ ላይ ነው በስፋት የምንመለከተው። The study of chemistry has brought the world that chemical fertilizers such as calcium sulfate, sulfur phosphate, urea, ammonia, sulfate and sodium nitrate በእርሻ መሬት ላይ የምንጠቀማቸው በጣም ብዙ ፈርቲላይዘር አይነቶች አሉ ወይንም ማዳበሪያ የምንላቸው ማለት ነው። እነዚህን ማዳበሪያዎች ኬሚስትሪ ምን አይነት ተጽዕኖ አለው ወይንም ምን አይነት አስተዋጽኦ አለው በማዳበሪያዎቹን ፕሮዲውስ ለማድረግ የሚለውን ስናይ ካልሲየም ሱፐር ፎስፌት የሚል የፈርቲላይዘር አይነት አለ፣ ዩሪያ አለ፣ አሞኒያ አለ፣ ሳልፌቶች አሉ፣ አንድ ሶዲየም ናይትሬት አለ። እነዚህ ሁሉ ምንድን ናቸው? የፈርቲላይዘር አይነት ናቸው። These chemicals have assisted greatly in increasing the yield of fruit, vegetables and other crops. እነዚህ ኬሚካሎች ወይንም እነዚህ ዩሪያዎች ተጠቅመን በፍሩት ወይንም ምርት ላይ በጣም ከፍተኛ የሆነ አስተዋጽኦ ያደርጋል ወይንም ቬጂቴብሎቹ ላይ እና በሌላ አዘር ክሮፖቹ ላይ በጣም ከፍተኛ ሚና አለው ፈርቲላይዘር ማለት ነው። እነዚህ ደግሞ ፕሮዲውስ ለማድረግ የምንጠቀማቸው አንዱና ዋናው ሳይንስ ማን ነው? ኬሚስትሪ ነው ማለት ነው። ኬሚስትሪ has been effective in the manufacture of pesticides. በአግሪካልቸር ላይ የምንጠቀማቸው ብዙ ፔስቲሳይዶች አሉ ወይንም ጸረ ኢንሴክቶች ወይንም ጸረ አረሞች የምንላቸውን ማለት ነው። እነዚህን ፕሮዲውስ ለማድረግ ከፍተኛ የሆነ ሚና አለው ኬሚስትሪ ማለት ነው። እዚህ ጋር which have lessened the crops damage. ፔስቲሳይዶች ወይንም ጸረ አረሞች በጣም የሚጎዱ ናቸው እና እነዚህን ለማጥፋት ዲፔንዲንግ ኦን ዘ ታርጌትድ ፔስቲሳይድስ ኢንክሉድ ፋንጋይሳይድስ፣ ሀርቢሳይድስ እና ኢንሴክቲሳይድስ ዲፔንዲንግ ኦን ዘ ታርጌቱን አድርጎ ፔስቶቹ ላይ ታርጌት አድርጎ ፔስቲሳይዶቹ ፋንጋይሳይድስ፣ ሀርቢሳይድ እና ኢንሴክቲሳይድ ተብሎ ይጠራል ማለት ነው። ኢንሴክቶቹን ወይንም ተባይቶን ዲፔንድ በማድረግ አሁን ለምሳሌ ፋንጋይሳይድ ስንል ፋንጋዮችን ለማጥፋት የምንጠቀመው የጸረ ኢንሴክት ወይንም ጸረ ተባይት እንለዋለን። ሄርቢሳይድ ደግሞ ሳሮችን ወይንም እነዚህ አላስፈላጊ የሆኑ አረሞችን ለማጥፋት የምንጠቀመው የመድኃኒት አይነት ምን እንላለን? ሄርቢሳይድ እንላለን። ኢንሴክቲሳይድስ ደግሞ ኢንሴክቶችን ለመቆጣጠር ከፍተኛ ሚና አለው ማለት ነው። ኬሚስትሪ has also important role in the manufacture of better quality plastics pipes
ፎር ኢሪጌሽን ኤንድ ኢዝ ኮመንሊ ዩዝድ ኢን ፋርሚንግ። ኬሚስትሪ ደግሞ ፕላስቲኮች፣ እነዚህ ለጀኔሬተር ውሃ ማጠጫ የምንጠቀማቸው ፕላስቲኮችን ለማምረት ከፍተኛ የሆነ አስተዋጽኦ አለው። እነዚህ ደግሞ የምንጠቀማቸው በእርሻም ላይ አሁን ዝናብ እጥረት ምናምን ሲመጣ ምርታችን ወይንም እህላችን በፀሐይ እንዳይጎዳ ያግዘናል ማለት ነው። በኢሪጌሽን መልክ ወይንም ከሌላ ቦታ ከወንዝ ወይንም ከሐይቅ ምናምን ውሃ በጀነሬተር መልክ አምጥተን ማጠጣት የምንችልበት መንገድ ያ ሆኖ እንትኖች አሉ፣ ፓይፖች ወይንም ፕላስቲኮች አሉ። ያን ፕላስቲኮች በጣም ከፍተኛ በጥራት እንዲመረት የሚረዳው አንዱ የሳይንስ አይነት ምን እንላለን? ኬሚስትሪ እንላለን። በተጨማሪ ደግሞ እዚች ጋር ስለ ፉድ ፕሮዳክሽን ላይ በጣም ከፍተኛ ሚና አለው ኬሚስትሪ ማለት ነው። ኬሚስትሪ ሃዝ ሊድ ቱ ዘ ዲስከቨሪ ኦፍ ዲፍረንት ካይንድ ኦፍ ፉድ ፕሪዘርቭስ ይለናል። ኬሚስትሪ በጣም ጥቅሙ እዚች ጋር ምግብ ላይ ወይንም ፉድ ላይ አንድ ምግብ ወይንም አንድ የታሸገ ምግብ ለረዥም ጊዜ ቆይቶ እንዲቆይ ሳይበላሽ ወይንም መልኩን ወይንም እንትኑ ሳይቀይር እንዲቆይ የሚረዳልን የሳይንስ አይነት ሆኖ አንድ የታሸገው ምግብ ውስጥ የሚገቡ ኬሚካሎች አሉ። ያ ኬሚካሎች ደግሞ የምናገኛቸው በኬሚስትሪ ተጠንተው ነው የሚመጡት። ለምሳሌ ልና ኬሚካልስ ሃቭ ግሬት አሲስትድ ቱ ፕሪዘርቭ ፉድ ፕሮዳክትስ ኤ ሎንገር ፔሪድ። በከፍተኛነት ወይንም በረዥም ጊዜ እንዲቆይልን የሚረዳ አንዱ ኬሚካል ከየት ነው የምናመጣው? በኬሚስትሪ ተጠንቶ የሚመጣ ኬሚካል ማለት ነው። እዚህ ጋር ስጋ አለች ምናምን የታሸገ። ሆኖም እዚህ ስለ ሜዲሲን ላይ እንምጣ ወይንም ስለ መድኃኒቶች ለማምረት ላይ ምን አይነት ተጽዕኖ አለው ኬሚስትሪ የሚለውንም ደግሞ ሀሳብ ስናነሳ ኬሚስትሪ ሃዝ ፕሮቫይድ ማንካይንድስ ዊዝ አ ላርጅ ነምበር ኦፍ ላይፍ ሴቪንግ ሜዲሲንስ። ኬሚስትሪ በጣም ከፍተኛ ሚና አለው ለመድኃኒቶቹን መድኃኒት ለማምረት በጣም ከፍተኛ ሚና አለው። ከነዛ መካከል ውስጥ አንዱና የመጀመሪያው አዘታይዝ የሚባል ነው ወይንም ኤዚቲ የሚል አለ። ምን ለመጠቀም? ኤዚቲ ኤዲስ ቪክቲሞችን ወይንም በኤዲስ የተጠቁ ሰዎች ለማራዘሚያነት የሚጠቀሙ የመድኃኒት አይነት ነው ማለት ነው። እንግዲህ ኤዲስ እንደሚታወቀው መድኃኒት የለውም እስካሁን አልተገኘለትም ይባላል እና ለማራዘሚያነት ነው የምንጠቀመው። እሱም ምን እንለዋለን? ኤዚቲ ብለን እንጠራዋለን ማለት ነው። እሺ we could find a cure for dysentery and pneumonia as a result of the discovery of sulfur drugs and penicillins። ከኒሞኒያ በጣም ለመዳን ወይንም ለማገገም የምንጠቀመው የመድኃኒት አይነት ምን እንላለን? ሰልፈር ድራግ እንላለን። ወይንም በተጨማሪ ፔንሲሊን። እነዚህን መድኃኒቶች ተጠቅመን ኒሞኒያ የበሽታ አይነት ነው። ከየት የሚመጣ ነው? ጥሬ እንቁላል ወይንም ያልበሰለ እንቁላል ሰው ሲመገብ የሚከሰት የበሽታ አይነት ነው እና ያን ለማዳን ወይንም ያ በሽታን ለመከላከል የምንጠቀመው የድራግ አይነቶቹ ከሳልፈር የሚመጡ ናቸው ማለት ነው። እሺ በተጨማሪ ደግሞ if life saving drugs like ሲፕላቲን እና ታክሶል የሚባሉ መድኃኒቶች አሉ are effective for cancer therapy። ለካንሰር በሽታ የምንጠቀማቸው ብዙ መድኃኒቶች አሉ። እዚህ ጋር ሲፕላቲን እና ታክሶሊን የሚባሉ እነዚህ የመድኃኒት አይነቶች ናቸው ለካንሰር የምንጠቀማቸው ማለት ነው። ወይንም በካንሰር የተጠቃ ሰው የሚጠቀመው ማለት ነው። HIV AIDS as we know is a pandemic that has no curative medication። ኤዲስ እንደምናውቀው እስከ ዛሬ ድረስ መድኃኒት አልተገኘለትም። ስለዚህ ኤዚቲ የሚለውን መድኃኒት ተጠቅመን ለማራዘሚያነት ነው እንጂ ይህም የሚሆነው ኦልሬዲ የሚያድን በሽታ ማለትም የሚያድን መድኃኒት አይደለም ማለት ነው። ኮመን ድራጎች አሉ ወይንም ኮመን የሆኑ በኬሚስትሪ የሚጠኑ የመድኃኒት አይነቶች አሉ እዚህ ጋር ማለት ነው። ፕሮቫይድድ የተደረጉት በኬሚስትሪ ከነዛ መካከል ውስጥ አንዱ ዲስኢንፌክታንትስ የሚባል አንድ
እንትን አለ መድኃኒት አይነት ነው። are used to kill the microbe present in toilet በቶይሌት ላይ የሚገኙ ማይክሮቦችን ወይንም ማይክሮ ኦርጋኒዝሞችን ለማጥፋት ወይንም ለመግደል የምንጠቀመው የመድኃኒት አይነት ምን እንላለን? ዲስኢንፊካንትስ እንላለን። ወይንም ፍሎር አንዴ ድሬንስ በቆሻሻ ቦታዎቹ ላይ የሚገኙ እነዚህን ለማጥፋት የምንጠቀመው የድራግ አይነት ወይንም የመድኃኒት አይነት ነው ማለት ነው። አናሎግስቲስ አናሎግስ ኦር ፔይንኪለር painkiller is any member of the group of drugs used to achieve analogous relief from pain ወላ የትኛውም አሁን ለምሳሌ የትኛውም መድኃኒት ከበሽታ እንድንድን ወይንም አንድ ራስ ምታት ሰው ከያዘው የራስ ምታትን መድኃኒት ከዋጠ ራስ ምታቱ ከቆመለት የመድኃኒት አይነት ምን እንላለን? አናሎግስት እንላለን። ወይንም ህመምን የሚቀንስልን የመድኃኒት አይነቶቹ ናቸው ማለት ነው። አንስቴሺያስ የሚባል ደግሞ ሌላ የመድኃኒት አይነት አለ። has made medical operations more and more effective via relieving pain ይህ ደግሞ የምንጠቀመው በተለይ ይሄ ሆስፒታል አካባቢ ቀዶ ጥገና ሲደረግ ለማደንዘዣነት የምንጠቀመው የመድኃኒት አይነት ነው። አንስቴሺያንስ የምንለው ማለት ነው። አንስቴሺያንስ ፎር ኦፕሬሽን ለኦፕሬሽን የሚውል የመድኃኒት አይነት ነው ማለት ነው። እሺ አንቲባዮቲክስ አለ ደግሞ። አንቲባዮቲክስ አር ዩዝድ ቱ ኮንትሮል ኢንፌክሽን ኤንድ ኪውር ዲዚዝ ኢንፌክሽኖችን እና ከመድኃኒት ማለትም ከበሽታ እንድናገግም የሚረዳን የመድኃኒት አይነት እንላለን አንቲባዮቲክስ እንላለን። አንቲሴፕቲክስ ደግሞ አሉ። are used to contamination of the wounds by bacteria በባክቴሪያ ኮንታሚኔትድ የተደረጉ ነገሮችን ትሪት እንድናደርግ ወይንም መልሰን ንጹህ እንድናደርግ የሚረዳን የመድኃኒት አይነት ነው። ትራንኩላይዘር የሚባል አለ ደግሞ እዚህ ጋር መጨረሻው። ትራንኩላይዘር ደግሞ ምንድነው? to reduce tension ቃል በደንብ ያዝልን። to reduce tension and bring about calm and peace to patient suffering from mental disease አንድ አሁን የአእምሮ በሽተኛ ጭንቀትን እንዲቀንስለትና እንዲረጋጋ ከዛን ሰላም እንዲሰማው የሚረዳ የመድኃኒት አይነት ምን እንላለን? ትራንኩላይዘር እንላለን ማለት ነው። እነዚህ መድኃኒቶች በከፍተኛነት የምንጠቀማቸው ናቸው ማለት ነው። በቢልዲንግ ላይ ደግሞ እንምጣ። ቢልዲንግ ኮንስትራክሽን ማቴሪያልስ በቢልዲንግ ኮንስትራክሽን ማቴሪያሎቹ ላይ ደግሞ በጣም ከፍተኛ ሚና አለው ኬሚስትሪ ማለት ነው። by providing building resources such as glass, steel and cement. Chemistries help in the constructions of several houses and multi-story structures. አሁን ለምሳሌ እነዚህ ግላሶች ወይንም እነዚህ መስታወቶች፣ ብረታ ብረቶች፣ ሲሚንቶች ወይንም አጠቃላይ ለቢልዲንግ የሚውሉ ማቴሪያሎችን በጣም ፕሮቫይድ የሚያደርግልን የሳይንስ አይነት ማን ነው? ኬሚስትሪ ነው ማለት ነው። በተለይ ደግሞ እነዚህ ሲሚንቶዎች የሚመጡት ኳሊቲያቸው የሚጠናው በኬሚስትሪ ሳይንቲስት ነው ወይንም ኬሚስትሪ ያጠኑ ሰዎች ነው ኳሊቲው ተጠንቶ ወደ ስራ የሚገባ ማለት ነው። it is also helps in the constructions of long lasting and durable dams and bridges እነዚህ ለረጅም ጊዜያት የሚቆዩልንን እና በጣም ጠንካራ የሆኑ ግድቦችን እና ድልድዮችን የምንገነባበት በጣም ማቴሪያሎቹ ኳሊቲያቸውን የጠበቀ መሆን አለበት። እነዚህ ደግሞ ኳሊቲያቸው ቼክ የሚደረገው በኬሚስትሪ ሳይንስ ነው ማለት ነው። እሺ እንቀጥል። the best example here could be the Grand Ethiopian Renaissance Dam ወይንም ኢትዮጵያ ትልቁ የህዳሴ ግድብ ለዚህ በጣም ዋነኛ ማሳያ ኤግዛምፕል የሚሆነን ማለት ነው። ይህኛው ግድብ አሁን ኦልሬዲ አልቋልና ማለትም ተመርቋል
17 ማለቂያ አካባቢ ያለቀ ነው እና ይህ ደግሞ በጣም በኢትዮጵያ ወይም በአፍሪካ አንደኛ ላይ የሚቀመጥ ሃይድሮኤሌክትሪክ ፓወር ፕሮጀክት ሃይድሮ ፓወር ፕሮጀክት ነው ማለት ነው። ይህ የሚገኘው ደግሞ በቤኒሻንጉል ጉሙዝ አካባቢ የሚገኝ የግድብ አይነት ነው ማለት ነው። ይህኛው ግድብ ከ6000 እስከ 450 ሜጋዋት የሆነ ፓወር ማመንጨት የሚችል በጣም ትልቅ ግድብ ነው እና ለዚህ የሚውሉ ማቴሪያሎች በኬሚስትሪ ተጠንተው ወይም በኬሚስትሪ ሳይንቲስቶች ተጠንተው የሚውሉ ምክንያቱም ለረዥም ጊዜ ነው ያ ግድብ የሚቆየው እና ይህንን ለማጥናት ነው እዚች ጋር ይህን ሀሳብ አነሳው። ኢት ዊል ቢ ዘ ላርጀስት ሃይድሮ ፓወር ፕሮጀክት ኢን አፍሪካ። በአፍሪካ አንደኛ የሆነ የሃይድሮ ፓወር ፕሮጀክት ነው። ይህ ትልቁ ህዳሴ ግድብ ማለት ነው። በፎቶ መልክ የምንመለከተው እዚች ጋር የህዳሴ ግድብ ይህንን ይመስላል እና በጣም ከፍተኛ ነው። ስራ ላይ መዋል ባይጀምርም ኃይሉ እዚች ጋር የምናየው ይሆናል እና እንግዲህ አመሰግናለሁ። እስከዚህ ድረስ ከቆያችሁ ቪዲዮውን ለምትወዷችሁ ወይንም ይጠቅሟችኋል ለምትላችሁ ወዳጅ ቤተሰቦቻችሁ ሼር ማድረግ ትችላላችሁ። በቀጣይ በፓርት 3 የምንገናኝ ይሆናል። ቪዲዮ ከተመቻችሁ ሳብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ በፓርት 3 እስከምንገናኝ ድረስ ሰላማችሁ ይብዛ። ባይ ባይ።